አብዲሳ አጋ ይላል ርዕሱ ማለት ነው። አብዲሳ አጋ በወለጋ ክፍለ ሀገር በነጆ ኪዳነ ምሕረት ቀበሌ ተወለደ። ካደገም በኋላ ገነት ጦር ትምህርት ቤት ገብቶ ሰለጠነ። ኢትዮጵያ በፋሽ ስትወረር ብዙ የኢትዮጵያ ጀግኖች ጠላትን ለመከላከል ከሌሎች ጀግኖች ጋር በወለጋ በኩል የመጣውን ጦር ለመመለስ ከሌሎች አርበኞች ጋር ዘመተ። ከዚያም በጀግንነቱ ሲዋጋ ቆሰለ፣ ተማረከ። ፋሽስቶቹም ብዙ ካግላሉ በኋላ ወደ ጣሊያን ሀገር ወስደውት ነበረ። ጣሊያን ሀገርም 2 ዓመት ተኩል ያህል እንደቆየ አንዲት የእንግሊዝ አውሮፕላን አብዲሳ አጋ በታሰረበት ወህኒ ቤት ላይ ስታልፍ ወረቀት በተነች። አብዲሳ አንድ ወረቀት አንስቶ አጣጥፎ ኪሱ ከተተ። አብዲሳ አጋ ይህን ሲያደርግ የተመለከተው ዘበኛ መጥቶ እየደበደበ ወረቀቱን አምጣ አለው። አብዲሳ ወረቀቱን ለዘበኛው ሰጥቶ ዱላው ስለበዛበት ዘበኛውን በቡጢ መታው። በዚህን ጊዜ ሌሎች ዘበኞች መጥተው እጅና እግሩን አስረው በጭካኔ ከፎቅ ወደ ምድር ወረወሩት። አብዲሳ ከታሰረበት ክፍል ውስጥ እንዳለ እንዳበደ ሰው መጮህ መፎከርና መሸለል ጀመረ። ልፍለፋውና ድብደባው ስላስቸገራቸው እብድ ሆኗል ብለው እስር ቤቱን ቀየሩለት። ሐኪምም ጠርተው አስመረመሩት። አብዲሳ በዚህን ጊዜ ከታሰረበት ክፍል ውስጥ እብድነቱን ትቶ ሌላ የሚያመልጥበትን ዘዴ ያመቻች ጀመረ። ከታሰረበት ክፍል ውስጥ የተኛበትን ብርድ ልብስ ትልታይ በመተልተልና በመግመድ የዘበኞቹን ችላ ማለት ካወቀ በኋላ በመስኮት አድርጎ በሱ ተንጠልጥሎ አመለጠ እና ወደ ኢትዮጵያ መጣ። የመጀመሪያው በሁለተኛ ዓለም ጦርነት ላይ የተካፈለ ጥቁር ኢትዮጵያዊ ጀግና ነው። እንደገና ትንሽ አግሬሲቭ ሆኖ ነበርና ከዛ ትምህርት መጽሐፍ ላይ ነው ያነበብኩት እና በቃ ሲደበደብ ዶክተር ጋር አቀረቡት። ከዛ ዶክተሩን ደበደበው። ዶክተሩን ሲደበድበው ዶክተሩ ምን አለ? ብቸኝነት ተሰምቶት ነው ከሰዎች ጋር ቀላቅሉት አለ። የተማረ ሰው አየ ቀጥቅጡት ይሄን ባሪያ ምናምን አላለም። እኔና አንተ ግን እና አብዲሳ አጋ በጣም ታሪካዊ ሰው ነው። ማረጉ ምንድነው? ጀነራል